ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ የምንገኘው ከደቡብ ክልል ከስልጤ ዞን ከሰሜን ጎቶ ቀበሌ ትንሽ መንዲፋ የምትባል ተፈጥሮ የሰፈነባት ቦታ አለች ተብለን ዛሬ ተገኝተናል። እዛ ላይ እንግዲህ አንዳንድ ሰዎችን እያገኘን እንጠይቃለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በዛውም ሰብስክራይብ ያደረጋችሁ አዲስ ዩቲዩብ ቻናል ነው። ይህ እንዲሁም ደግሞ የምትፈልጉትን ተዋናይም ሆነ ሙዚቀኛ እንዲሁም የምትፈልጉትን ታዋቂ ሰው እያቀረብን ኢንተርቪው የምናደርገናል። አብራችሁን ቆዩ። ይመቻችሁ። ሰላም ቤተሰብ እንግዲህ ደርሰናል። ቦታውን እናያለን። ኧረ ሙዝ እንዴት ነው የሚያምረው ይሄ ቦታ። እስቲ ለማንኛውም ዞር ዞር ያልን ሰው እንፈልግ። አረ እንዴት አባቱ ነው የሚያምረው ይሄ ቦታ። የሆነ ሰው አገኘን። ሰላም ነው? ሰላም ነው አባ? ሰላም ነው? ማጭዱ ወደዛ አድርገው። ምንም አይነካም። ያው እዚህ ይቀመጣል። ሰላም ነው? እንዴት ነው? ሰላም እንዴት ነው? አለን ስራ ላይ ነው። 10 ደቂቃ አላስቸግርም? 10 ደቂቃ ብቻ። ችግር የለውም። እሺ እዛች ጋር ሆነን እናውራ። እሺ ያው እንግዲህ መቀመጫም ስላላገኘን ነው። ቦታው በጣም አሪፍ ነው። በጣም የሚያምር ቦታ ነው። ነገር ግን ያው የሥራ ቦታ ምናምን ስለሆነ መቀመጫ ምንም የለም። እንደምንም አድርጋችሁ ተመልከቱን። ወደ ኢንተርቪዋችን እንገባለን። መልካም ቆይታ። ስራ እንዴት ነው? አሪፍ ነው። ያው የሰራን ነው። ሙዙም ደርሰዋል። ልዩ ነው ባህላችሁ፣ ያሰራል። ይሄ የስራ ልብስ ነው። አሁን ለምሳሌ ከተማ ወጣ ስንል የሆነ ቲሸርት ነው ነገር አለችኝ። ያው የሱሪም አለ። እሱን ለብሰን ነው ከከተማ ወጣ። አሁን እናንተም እንደኛ ለብሳችሁ ምናምን ከተማ ትሄዳላችሁ ማለት ነው? እንደ ከተማት ብዙ ባንለብስም ትንሽ ነው ቲሸርት እንለብሳለን። ይሄ ለሙቀቱ ነው። የስራ ልብስ ነው ስለሆነ። እዚህ አካባቢ ሙቀት አለ ማለት ነው? አዎ በጣም ነው። ስራ የሚሰራ ላበላብ ይሆናል። እሺ አሁን ይሄ ነገር የሚደረገው ምንም በማስመልከት ነው? ይሄ ራስን ለመቀየር ይሄ ልብሱ ነው ወይስ ልብሱ አሁን ይሄ እንደዚህ ቅጠል የምትለብሱት ለምንድን ነው? ምንም በማስመልከት ነው? ቅዝቃዜ ያመጣልናል። አየር ምናምን ትንሽ ባቂም እንደሆነ አየር ምናምን ልክ እንደ ቬንቲሌተር ማለት ነው። ይሄ ሙቀት ማርገቢያ ልክ እንደዛው ቀዝቀዝ አደርጋቸዋል ማለት ነው። ትንሽ እንደሆነ ባቂም ለምሳሌ ሲደርቅ ሌላ እንቀይራለን በራሱ ማለት ነው። ለምሳሌ አሁን ሰፈርም ለመብላት ምግብ ምናምን እዚህ አምጥልናልና እንበላለንና ከዛ ከተማ ሲንወጣ አንድ ቲሸርት አለች። በቃ እሷን ለብሰን ነው የምንወጣው። ከተማ አካባቢ ያው ኖርማል ሰው እንደኛ ለብሳችሁ ነው የምትሄዱት። ለስራ ነው፣ የስራ ባህላችሁ ነው ማለት ነው። ይሄ ስራ ነው። ለምሳሌ አንተ በቃ ለምሳሌ ቅዝቃዜ ስለሚያመጣል ለሙቀት ነው ዋና አስተዋጽኦ ማለት ነው። እንደዚህ ስራ ሲሰሩ ምን ያክል ጊዜ ቆያችሁ? አሁን ያወቅነው ቲክታክ ላይ አይተናችሁ ነው እንዲህ ልንጠይቃችሁ መተናል። ግን ይሄ ስራ ከተጀመረ ምን ያክል ጊዜ ሆነ? ይሄ ስራ ከተጀመረ ይሄ ራሱ ስራ ሙሉ ከመጣ በኋላ 2 አመት ነው። ለምሳሌ ከ2 አመት በኋላ ነው ለምሳሌ አንድ ዙር በልተነዋል። የሚገዛ ሰው እስካሁን ብዙ ሰው ይመጣል በመኪና ራሱ የተለያየ ቦታ። ለምሳሌ ችግኙን ራሱ ይወስዳል፣ የሚበላው ራሱ ብዙ ሰው ወስደዋል። ምርት ምናምን እንዴት ነው? አሪፍ ይመርታል? የውሃ ምንጭ ሳለው ቦታው? ውሃ ምንጭ 3 ሜትር ቁፋሮ ካደረክ ዋታ በጣም በበቂ ታገኛለህ። ከዛ ጀነሬተር የሚባል ነገር አለ። የምታውቁት ከሆነ ነው እናንተ ብዙም ገጠር ስለማትገቡ ነው። ለምሳሌ አሁን ጀነሬተር የሚባለው ይሄ ለሙዙ በቂ ነው እና በ3 ሜትር አሁን ውሃ ይዟል። በ3 ሜትር ከታች ያለ አሳያለሁ እንዳንሰምጠንተው። ኧረ ይሄ ቦታ ምንም አይሰምጥም። ለምሳሌ በራሱ ለምሳሌ 1 ሜትር ወይንም በ3 ሜትር እንደ ሽንት ቤት ማለት ነው። 3 ሜትር ከተቆፈረ ውሃ ይወጣል ነው። ከዛ ውሃ እየቀዳችሁ ነው እንዲህ ጀነሬተር ጀነሬተር የሚባል ነገር። እሺ በሱ እየተቀዳችሁ ለእርሱ ደፋላችሁ ነው? እኛ ራሳችን አንደፋም። አካፋ ይዘን ወደ ቦይ ምናምን አለ እናስተካክላለን። ከዛ በቃ ይደርሳል። ሙዞች እንደምናያቸው አሪፍ ናቸው። አንዳንዱ የተሰበረ አለ። እንዴት ነው? በምን ምክንያት ነው እንደዚህ ሊሆን ይችላል? አሁን እነዚህ የተሰበሩት አሉ። እዚህ ጋር አሁን የተቀመጥንበት ሙዝ ነው። በምንድን ነው ምክንያት ነው የሚሰበረው? ይሄ ሙዝ የተሰበረው ለምሳሌ አንድ ነገር የሚበላውን
ትልቅ ሆኖ የሚበላውን ተቆርጦበት ከላይ ነው የሚቆረጠው፣ ከታች አይደለም። ከላይ ተቆርጦ ከዛ በኋላ ራሱ ስራ ያቆማል ማለት ነው። አንድ ከተበላ ከዛ ችግኙ ነው ብዙ ችግኝ ስለሚያወጣ ያንን ችግኝ እንዳሻማ ነው የሚቆርጠው ማለት ነው። ከዛ አንድ ሙዝ አሁን የራሷን ሰብል ካወጣች በኋላ ማለት የሚበላ ፍሬ ካወጣች በኋላ ትወጥቃለች ነው? አዎ ራሷ ትወጥቃለች፣ ግን ችግኝ የሷ ችግኝ ይመጣል ገና ልጇ ማለት ነው። በቃ እስከ 10 20 ድረስ ይመጣል እንጂ አንዷ ግን እንደ አቮካዶ እንደ ማንጎ ምናምን አይደለም። ልክ ለምሳሌ እንደምናየው አደገ፣ ከዛ በኋላ ወረደች፣ ትጠፋለች ነው በቃ ራሷ አዎ በቃ አብቅታለታል ማለት ነው። እሺ ይሄ አሁን ምን ጥቅም አለው? ጥቅም የለውም። ይሄ ለምሳሌ ይቆረጥና ለበሬ ይሸጣል። በሬ በጣም ነው የሚበሉት፣ ከብቶቹ በጣም ነው የሚበሉት። ለምግብነት ይጠቅማቸዋል ለነሱ። እሺ አሁን እናንተ ይሄንን ከጀመራችሁት 2 አመት ነው። አንድ ጊዜ ተሽጧል። ያ ማለት አንድ ዙር ተበልቷል ማለት ነው። የመጀመሪያ የመጣው ግንዱ ተበልቷል ማለት ነው። እሺ በዛ ደረጃ ደግሞ አሁን እዚህ አካባቢ እንዴት ነው የሚሰራው? ማለት ይሄ መሬቱ በጣም ሰፊ ነው። ይሄው እንደምትመለከቱት ማለት ነው። ከዚህ ጫፍ እስከዚህ ጫፍ ድረስ ሙዝ ነው ሙሉ ማለት ነው። እንዴት ነው ይሄ ሁላ የሆነው? ማለት ይሄ ሁላ እንዴት አንድ ማህበር አንድ ሰው ነው የሚሰራው? ማን ነው የሚሰራው? ይሄን ሁላ አይከብድም ወይ? አንድ ማህበር ሳይሆን ለምሳሌ ትንሽ ጎጥ አለችና በሰሜን ጎቶ ቀበሌ አሁን ለምሳሌ መንዲፋ የሚባለው ሰሜን ጎቶ ቀበሌ ነው ራሱ ቢኖር ማለት ነው። ለምሳሌ አንተ የተለያየ ወጣቶች ማህበር ነው የሚባለው ስሙ ማለት ነው። ወጣቶች ማህበር ድርጅት ነው። ለምሳሌ የተለያየ ድርጅት ነው ማለት ነው። አዎ አንተ ሰው ለምሳሌ የራስህን 10 ሜትር ለምሳሌ እስከ ዘላቃ ብትይዝ እሷን በቃ ያንተን ትወጣለህ ማለት ነው። አሁን እያልከኝ ያለኸው ሰው በየቦታው ተከፋፍሎናል ነው? አዎ እኔ ብቻ አይደለም እዚህ የድርጅት ነው የመንግስት ነው መሬቱ ግን ተከፋፍሎ ለስራ እየሰራበታል ነው። መንግስት ስለሰጠው ነው ተስማምቶ ይሰራል። ተስማምቶ ነው በቃ ፍቅር አለው። ለምሳሌ አሁን እኔ ዛሬ ገብቻለሁ፣ ነገ የሆነ ሰው ይገባል ለመጠበቅም ቢሆን አለ። እንደዛ ነው የምትሰሩት ማለት ነው። ብዙ ሰው አለ። ለምሳሌ እኔ ብቻ አይደለም የብዙ ሰው ነው። በሺ የሚቆጠር ሰው አለ እዚህ ወጣት ማለት። አሁን ሰው እንደዚህ ተከፋፍሎ የሚሰራ ከሆነ ያው አብዛኛውን ጊዜ የሚስተዋለው ከሆነ የጋራ ነገር ጥላቻ ምናምን ይበዛበታል። እንደዛ ነገር እንዴት ነው ሰው አይጣላም እርስ በራስ በድንበር እንዲሁም በሌላ ነገር አይደል? አሁን ለምሳሌ ሰው የሚጣላው ለምሳሌ ለሱ ካልበቃው ነው የሚጣላው። ይሄ በበቂ ነው። አንተ የራስህን በቃ ለሌላ ሰው ሊሰጠው ትፈልጋለህ ማለት ነው። በቂ ነገር በቂ አለው ማለት ነው። አንድ ሰው ለምሳሌ በየመደዱ የተሰጣውን ሙዝ የሚበላው ራሱ ከሺህ በላይ ነው የሚያወጣው ሰፈር ማለት ነው። ከዛ ይበላል ለቤተሰብ ይሰጣል። ለምሳሌ በጎረቤትም ላይ ኖር ይችላል። ዛሬ ለነገ እነሱ ያመጡ በቃ አንተ ፍቅር ነው እዚህ ከመጣህ ማለት ነው። አብዛኛውን ጊዜ እንደዚህ አይነት የሚያምር ቦታ ከተገኘ ሌቦች እንዲሁም ዘራፊዎች ይበዛሉ። እንዴት ነው እንደዛ አይነት ነገር የለም? እስካሁን ለምሳሌ 2 አመት ነው ከተከል ነው ማለት ነው። ይሄን ለምሳሌ አምና ትንሽ ነበር፣ ብዙም ዘራፋ ሌብን ነበር። ትንሽ ነው። እሱም መጀመሪያ ስለሆነ ነው እንጂ ከዛ በኋላ ነው ለምሳሌ 2ኛ አመት ሲንገባ 2ኛ አመት ብዙ ሲያወርድ በቃ ሰው አይታወቅም እንዴ የት እንዳለ አይታወቅም ብዙ ማለት ነው። ብዙ ስለሆነ ሌባው ራሱ ጠግቦ ይወጣል። በቃ ያን ያክል እንዲ የሚያንገበግበው ነገር ለምሳሌ አንድ የሚሸከመው በጣም ይከብዳል። ብዙ ነው የምትይዘው አንዷ ለምሳሌ እዚህ ትታያለች። እሷ ለምሳሌ አንድ ሰው በቂ ናት። በራሱ ጊዜ የቆመው ለዛ ነው የሆነ በቂ ስለሆነ ቢወዝድም አንድ ቢወዝድ ነው በቃ አይችልም። በቂ የተትረፈረፈ ስለሆነ ኖርማል ነው። ሌባ ቆሞ ለምሳሌ አሁን ገንዘብ ምናምን አይደረግ። ለምሳሌ ይሄንን ትሽጣለህ። ለምሳሌ ገንዘቡን እናገኛለን፣ ብዙ ነገር እናገኛለን። ግን ለምሳሌ ሌባው ቢወዝድም አንድ ፍሬ ነው። ከዛ እሱ በቃ እኛ እንደወሰደም አናቅም በቃ ብዙ ስለሆነ ነው። ይሄን ያው እስካሁን ድረስ በቆይታችን ብዙ ይመርታል ተባብለናል። ያንዱ ሰው እስከ 8 ሜትር 11 ሜትር ብለኸኛል። ያ ግን ለአንድ ሰው የተሰጠው ምን ያክል ይመርታል ተብሎ ይታሰባል? በግምት ደረጃ ምኑ የሚበላው ችግኙም ይመርታል። ችግኝ አሁን ቅዳሜ ለምሳሌ በባለፈው ቅዳሜ ሽጠናል። ለምሳሌ እኔ 30,000 ብር ሽጫለሁ። ችግኙ ራሱ ማለት ነው። ችግኝ ራሱ እንደዚህ አይነቱ ይሸጣል ማለት ነው። ለማረቆ ነው። ትንሾቹ ይሄ ትንሾቹ ይሸጣሉ ማለት ነው። አሁን ግንዱ ያለ ይሄ ተነስቶ ይሸጣል። ይወጣና ለምሳሌ ለሌላ ሰው ነው። ለምሳሌ ማረቆ ወርዶ ዝዋይ ማለት ነው። ዝዋይ አውርቷል በመኪና ወርዶ ይሸጣል። እኛ ነው አረድነው። እነሱ ነው ስንት ብር ይሸጣል? አንዱ 80 ብር 80 ብር። ለምሳሌ አንተ 200 300 ችግኝ ታወጣለህ። ከዛ 80 ታባዛለህ። በቃ ለምሳሌ ለ2 አመት ነዳጅ ይበቃል ለሌላው ማለት ነው። አንተ ትበላለህ። ነዳጁን በሱ ችሎ የሚበላው ሲሸጥ ደግሞ ትርፍ ነው ለሰው ማለት ነው። ለምሳሌ ቤተሰብ ለምሳሌ ጤፍ እንገዛለን።
በቃ የተለያየ ነገር ለቤት የሚጠቅሙትን ለቤተሰብ የሚጠቅሙትን እንገዛለን። ይሄንን ሰርተን ማለት ነው። እሺ እስከ ስንት አሁን ሰብሎች እንትን ማለት ገና ፍሬያቸውን ትሰጣላችሁ፣ ግን ይሄ የሚበላ ፍሬው የተመረተው ምን ያክል ይመርታል? ያንዱ ሰው አንድ ማሳው አንድ ሰው ለምሳሌ አሁን ይሄ ሺህ ነው የሚመጣው በአንድ ሺህ 1000 እንቆርጣለን። ለምሳሌ ቤተሰብ 10 ብናቀር 1000 ማለት አንድ የምትበላው ሳትሆን አንድ የሚያወርደው ነው። አንተ ለምሳሌ አንዱ 300 እንደዚህ አይነቱ ማለት ነው። ቤተሰብ ያው እንደዚህ አይነቱ ትልልቁ ማለት ነው። ማለት አንዳንድ የሚበላ ሳይሆን ትልልቆቹ ይመርታሉ ማለት ነው። አንተ ለምሳሌ ደርዘን የሚባል ነገር አለ። ለምሳሌ ያቺ የእናንተ ለምሳሌ 1000 ይመርታል። እሺ እናንተ አሁን እዚህ የኖራችሁ ነው። ኑሮ እንዴት ነው? አሁን በሀገሪቷ ደረጃ ኑሮ ከብዷል፣ ኑሮ እንዲህ ነው ተብሎ ብዙ ሰው ያወራል። እናንተስ ደረጃ እንዴት ነው? ኑሮ ይከብዳችኋል? ያው ቤንዚን ትንሽ በባለፈው በጦርነቱ ምክንያት ተወዶ ነበር። በዛ ጉዳይ እናንተ እንዴት አለፋችሁት? ለምሳሌ እኛ ኑሮ ብዙ አንወጣም፣ ከተማም ብዙ አንወጣም። ኑሮ ምን እንደሆነ አናውቅም። ብዙ ግን ለምሳሌ በባለፈው ጦርነቱ ለምሳሌ እኔ ጉታጀራ ሄጄ ቤንዚን ለማምጣት ማለት ነው። ከዛ አንድ ባጃጅ ይዤ ነበርና ከዛ የለም ተባለ። ከዛ ነው እኔ ማሰብ ጀመርኩት። እንዴት ነው ይሄን አድርሰን በኋላ ምን ልንበላ ነው ግን ተጨነቅን እንጂ አሁን ለምሳሌ አሁን ከተሻሻለ በኋላ አሪፍ ነው። እኛ ኑሮ ምን እንደሆነ አናውቅም። በቃ ይሄንን እንሸጣለን በቃ በራሱ ወይ ለምሳሌ አንድ ኩንታል ጤፍ እናገባለን። በቃ እንደዛ ነው የሚኖረው። መጨረሻ አንድ ሁለት ጥያቄ ይቀረናል። እነሱን ጠይቀ ነው ወደ ማጠቃላይ እንገባለን። እናንተ ደግሞ ሁላችሁም ይሄ ዩቲዩብ ቻናል አዲስ ነው፣ ሰብስክራይብ ያደረጋችሁ፣ ቪዲዮን ከወደዳችሁ ደግሞ ላይክ ያደረጋችሁ፣ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ወደፊት ደግሞ የት እንምጣ ጠቁሙን። ይመቻችሁ፣ አብራችሁን ቆዩ እና እናንተስ ፍላጎታችሁ ወደፊት ምንድነው? ከዚህ ወጣችሁ መኖር ትፈልጋላችሁ ነው ወይስ ይሄ ህይወት ደስ ይላል? እንዴት ነው? አሁን ለምሳሌ ይሄ ህይወት ለልጆች ለምሳሌ ከተማ መኪና ምናምን ህፃን ስለሆኑ ለምሳሌ ልጆች ከተማ ቢወጡ እኛ እንደግፋለን። ግን ለኛ ይሄ ይሻለናል። ለምሳሌ እኛ ለልጆችን ለምን ብዙ ልጆች አሉ ውስጡ ላይ ማለት ነው። ለምሳሌ ለነሱ ከተማ ለመግባት ፍላጎት አለ። ለምሳሌ በዚህኛው መቀጠል የለባቸው ብለን እናስባለን። ግን ጥሩ ነው፣ መጥፎ አይደለም። ለማንኛውም ለምሳሌ ለልጆች ጥሩ ለማሰብ ለምሳሌ ከተማ ይሻላል። ለምሳሌ ቤት ፎቅ አላችሁ ምናምን ለማገዝ እንሞክራለን። ወደፊት እናንተም ተሻሽሎ ልጆቻችን ተሻሽለው እንዲህ እየመጡ ቢሰሩ ብላችሁ ታበረታታላችሁ ማለት ነው። እዛ እየኖሩ አሁን በከተማ ምግቡ ምኑም ስለሚሻል እዛ እየኖሩ ሰምታይምስ ለስራ ብቻ መጥተው ሰርተው እንዲሄዱ ትፈልጋላችሁ ማለት ነው። መኪና ገዝተው እኛን እያዩ ለምሳሌ እኛ የሚያስፈልጋቸውን ነገር ይወሰዱ። ከተማ ሁላችንም ለምሳሌ በዚህ ከምንቆም አማርኛ ስለማልችል ነው። እሺ ቋንቋችሁ ሌላ ስለሆነ ችግር የለውም እንረዳሃለን። ለምሳሌ አሁን ለምሳሌ ከተማ ይወጣሉ ልጆች። ከዛ በቃ ለምሳሌ እናንታችሁ መኪና ስትመጣ ማለት ነው ብዙ ሰው ለምሳሌ ልጆች ሮጡ ወጡ። እኛም በቃ እንደዚህ እናስባለን ለልጆች ቢኖራቸው ብለን እናስባለን እንጂ ይሄ ጥሩ ቦታ ነው። እኔ በራሴ ለምሳሌ አልወጣም። እኔ በፈለገ ነገር ቢኖር አልወጣም። እዚህ ነው የሚኖረው። ይሄ ቦታ በቃ ፀሐዩ እንትኑ ኑሮ ከተመቻቸ ደስ ይላል። አንተ ለምሳሌ ኑሮ ወደ ከተማ ስደውል ማለት ነው ኑሮ በቃ ሰው እየተገዳደረ ነው። ይሄ ቢደረግልን መልካም ነው። አሁን ለኛ ይሄ ነገር ያስፈልገናል ብላችሁ የምታቀርቡት አስተያየት አለ? እሱ ካለ ስፖንሰሮች ይኖራሉ። እነሱንም አገናኝተናችሁ የምናደርግላችሁ እንዲሆን የሚያደርግላችሁ ለሰው ካለ ከለቀቅነው ቪዲዮን እንዲያዩት ካዩት ደግሞ ለእናንተ ይሄንን ቢያደርጉልን ለኛ አሪፍ ነው፣ ለስራችን አጋዥ ነው ብላችሁ የምታስቡት ነገር አለ? አንድ ነገር እኔ በውስጤ ለምሳሌ የሰው ሀሳብ ብዙ ነው። ለምሳሌ ብዙ ሰዎች ስላሉ እኔ ሀሳቡን ለምሳሌ ይሄ ለምሳሌ ከመንገዱ የሆነ በቂርጮ ለምሳሌ በቆርቆሮ ቢከለልልን ለምሳሌ በሬዎች የበሉ ያጠፉ ብለን ትንሾችን ለምሳሌ ለነሱ ለምሳሌ ቢከለልልን እኔ እሱን አቂም ቢኖራችሁ ይሄንን እንድታደርጉልኝ ደስ ይለኛል። በአጥርም እንዲሁም በቅርጮ ወይም ደግሞ በቆርቆሮ የታጠረ ነገር የለም፣ ባዶ ክፍት ነው እና እሱ ነገር በሬም እየገባ እንዲሁም
ሌሎች ሰብሎች የሚያጠፉ ነገራቶች እየመጡ እያስቸገሩን ነው። ስለዚህ እናንተ ካቻላችሁ እሱን ነገር ሸፍኑልን ብሎ አስተያየታቸውን አቅርበዋል። ሁላችሁም ይሄንን ነገር ታሳቢ ያድርጉት። ሌላ የሚያስቸግራችሁ ነገር ምን አለ? ከተማ ለማውጣት ይሄንን ሙዝ በቃ መንገድ የለም። ለምሳሌ መንገድ ልንገናኝ እንችላለን። በቃ በኋላ በስልክ ነው ለምሳሌ አንዴ ነው በአመት አንዴ ነው የሚሸጠው ማለት ነው። በቃ ብዙ ሰብል ይጠፋል በመንገድ ምክንያት ነው። ለምሳሌ ዋነኛው ምክንያት መንገድ። ይሄው ሌላው ደግሞ ምን እያሉ ነው? እዚህ ጋር ይሄንን ሰብል አድርሰን ይሄን ሁላ ሰርተን ከደረሰ በኋላ መንገድ የለንም። ሰብላችንን አውጥተን ምንሸጥበት ይሄ የፈራ ፍሬውን አውጥተን ምንሸጥበት መንገድ የለንም። ያንም ቢበጅልን ቢስተካከልልን ብለው አስተያየታቸውን አቅርበዋል። እኛ ደግሞ መንገዱን ይኸው እንደምትመለከቱት ነው። ስለዚህ ሁላችሁም በቻላችሁ አቅም ለስፖንሰሮች አድርሱላቸው። እነሱም ደግሞ አይተው ይሄን ነገር እንዲያደርጉ እንዲያግዙ መታችሁም እንዲጎበኙ አስተያየታችን ሀሳባችን እናቀርባለን። ከኛ ጋር አብራችሁን ቆዩ። 1-2 ደቂቃ ብቻ ይቀረናል። ተከታተሉ። እሺ ሌላ ቢደረግልን ብላችሁ የምታስቡት ነገር አለ? መንገዱና ያውን አጥሩን ከተጠረ በኋላ ምንም የሚጎድልልን የለም እና ለምሳሌ ዋነኛው መንገድ ነው። ሁለተኛው አጥር ነው። ለምሳሌ ስለሚጎዱት ነው። ለምሳሌ ትንሽ ስለሚኖሩ ይጎዳሉ ከብቶች ማለት። እሺ እኛ በቻልነው አቅም እናንተን የምናግዝ ይሆናል። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በመጨረሻም ለነሱ ምርቃት እንዲሆን እስቲ ሙዝ ይሰጠናል። አብሽር ሙዝ ትሰጡናላችሁ። እናንተ ህዝብ እስቲ በመጨረሻ ስለ ህዝቡ ማንነት እስቲ እንዴት ነው የሚኖረው? እስቲ ስለ ህዝቡ ንገረኝ በመጨረሻ። ስለ ህዝቡ በቃ ሁሉም ሰላም ነው፣ ፍቅር ነው። ለምሳሌ የአንድ አባት ነው የሚባለው ነው። ለምሳሌ አሁን የተለያየ አባት የተለያየ እናት ነው የሚኖረው። ለምሳሌ የሌላ እናት ከመጣች እኔንም በቃ እንደኔ እናቴ ነው። ጎረቤትም ሰውም ሁሉም ተፈቃቅዶ አብሮ ነው የሚኖሩት። አብሮ እየበሉ አብሮ እየጠጡ በቃ አንተ እዚህ ከመጣች አሁን ለምሳሌ ሌላ ነው ሰው ብትጠይቅ በቃ ያ ልጅ ወንድሜ ነው የሚለው እኔንም ያ ወንድሜ በቃ ሁሉም እንደ ወንድም ነው የምንተያየው ማለት። አብሮ እየበሉ አብሮ እየጠጡ ነው የሚኖሩት ነው። በዓል ሲኖር እንዴት ነው በዓል ሲኖር ምናምን እንዴት ነው? እናንተስ በዓልን እንዴት ነው የምታከብሩት? አሁን ለምሳሌ ኢድ የሚባል በዓል አለና ከዛ አብዛኛው ሰው ይሄ ሙስሊም ነው እዚህ የምኖረው አብዛኛው ሰው ሙስሊም ነው። ከዛ በዓልን የምናሳልፈው ይሄንን ልብስ አልለብስም። ቲሸርት ለምሳሌ ይሄንን ከሰጠን ለምሳሌ አንድ ቲሸርት እንገዛለን። ለምሳሌ ወይ ቀይ እንገዛለን። ከዛ በኋላ እሷን ለብሰን ለቤተሰባችን አንዳንድ ልብስ ገዝተን ከዛ እንሄዳለን። ከቤተሰብ ነው ለምሳሌ አሁን ብዙ ሰው ከቤተሰብ ነው የምናሳልፈው። ለምሳሌ ጎረቤት አለ አንድ ቀበሌ እንብርብር የምትባል ጎጣለች። ከሱ በቃ አብረን ኢድን እንሰግዳለን። ከዛ ፈታ ነው የምንለው። ሙዝም ይበላል ነው ለምሳሌ በሬ ያረድ ከብቶችን ያረዳል። አንድ ቦታ ነው በቃ በዓል ነው። ሌላ ልብሳችሁን ቀይራችሁ ፈታ ብላችሁ ነው የምታሳልፉት ማለት ነው። የበዓል ቀን እመጣለሁ ትጋብዙኛላችሁ። አብሽር። ኢንተርቪዋችን እስካሁን አይታችኋል። ሰርፕራይዝ እናደርገዋለን። ተመልከቱን። አያውቅም እሱ ምንም የሚያውቀው ነገር የለም። ተለያይተናል። አሁን ደግሞ ሰርፕራይዝ እናደርገዋለን። ተመልከቱን። እነዚህን ስጦታዎች እንሰጠዋለን ማለት ነው። ሌትስ ጎ። ተመልከቱን። ይኸው ያንተ ነው። ያዘው። ያዝ ያንተ ነው። ኧረ ተው። ያዝ ኖርማል ችግር የለውም። ያዝ ችግር የለውም። እስቲ ይኸውልህ እንካ ለብርድ ይሆናል። ብርድ አሁን ማምሻ አካባቢ ቅዝቃዜ አለ ብላላ። እቺ በቂ ናት። ይኸውልህ በቂ ነው። ችግር የለውም። አሁን ብዙ ስላልያዝን ነው። ቀጣይ ደግሞ እየመጣን ብዙ እንገበኛቸዋለን። ብዙ ነገር እናደርግላቸዋለን። አብሽሩ፣ በርቱ። መልካም ጊዜ ይሁንልን። ፈጣሪ ይጠብቃችሁ። ቻው። ፈጣሪ ይጠብቃችሁ። አሜን።